እንድሊ ስላልኩኝ ምን አለ ስድብ ነው አለ። ግን ምንድን ማን የሰደበው? ማርያም ስትባል ራሱ ወንድ ልጅም ትይዋለሽ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። እሱ ብቻ አይደለም ወንድ ቅድም አሳይቻለሁ እደግመዋለሁ። ግን ቅድም እኝኝኝ ሲል የቁርአናዎችን ጠቀሰ አንድ ማስረጃ መጣ። ሌላ ስድቦችን ሲጠቅስ ከራሱ ከኪሱ ነበር ሲያመጣ የነበረው። አንድ ማስረጃ አመጣ። እኔ ልመልከትላችሁ። ቅድም ስለ ሲኦል አወራ። ያላ ሱብሃነሁ ወተዓላ ሲኦል ያለ ስለዚህ ሲኦል ያለ አምላክ ነው የምታመልከው። ይኸው መዝሙረ ዳዊት ምዕራፍ 139 ላይ ምን ይላል? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል በወርድም በዚያም አለ። ማን ነው ሲኦል ያለው? ያንተ አምላክ እግዚአብሔር ነው ያለው። እኔ አይደለሁም ያለሁት። እሺ እግዚአብሔር ስለ እንትን ሰማይ ላይ ያለው እግሬ ምናምን ስለ እግር ያወራህ ነበር። ይኸው ኢሳይያስ 66 ከ1 ጀምሮ ይላል እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ምድር ምንድነው? እያለ ይናገርላችኋል። አንድ ያው የእግዚአብሔር ምን ተመለከታችሁ? እዚህ ጋር እግር እንዳለው ተመለከተ። እሺ እግዚአብሔር ደግሞ የእግሩን ፂሞች በምንድን ነው ወንድ እንደሆነ የምታውቁት? እግሩ ላይ ፂም አለ። ፂሙ ደግሞ ምላጭ ራሱ የለውም፣ ተከራይቶ ነው የሚልጨው። አይገርማችሁ? ይኸው ኢሳይያስ 7:20 ላይ ምን ይላል? በዚያን ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በ10 ንጉስ የራሱን የእግሩን ፀጉር ይላጨዋል። ምላጩን ጢሙን ደግሞ ይበላል። ምላጩን ጢሙን ይበላል። ማን? እግዚአብሔር። ይሄ ለእግዚአብሔር ይገባዋል? እንደዚህ የተዋረደ አምላክ ነው እውነት የምታመልኩት? ምላጭ የሚከራይ ምንም የሌለው እግዚአብሔር ፈሪ ነው ይላል መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው ይላል። ይሄ ነው አምላክህ። ቅድም ምን ብሏል? እኛ በእንትን ያለ አምላክ ስላለን በስጋ የተገለጠ አምላክ ስላለን አካል አለው ሰው ወት እያለ ነበር። አይደለም ስለተገለጠ አምላክ አይደለም እያለ ነው። አሁንም ቢሆን የምናወራው ስላልተገለጡት ስለ አብና ስለ ወልድ። ይኸው ምን ይላል? በአብ በወልድ በመንፈስ ቅዱስ በአዳም ላይ ያለ ሁሉ ምን አለ? ምንም አለ ማለት ነው። ብልትም አለ። ታመልከዋለህ ወይ? አዎ ያ ጃሂል መምህርህ አስቀምጦት እናመልከዋለን ብሏል። ስለዚህ አንተ ምን ማለት ነው? በመጽሐፍ ቅዱስ መሰረት ሳልሳደብ ምንድነው ብልት አምላኪ ነህ ማለት ነው። ይኸው እዚህ ጋር አይ እነዚህ ደግሞ አንቀበላቸውም ስትል አባቶችህን ገደል ከተነው። ቢኮዝ ሃይማኖታቸው የቀና 318 ሊቃውንት ነው ይሄንን ነገር የጻፉት። ይሄ የአይላ መጽሐፍ አይደለም። ከፈለክ ደግሞ የእግዚአብሔርን ዕቃ መሰብሰብ ከፈለክ አይኖቹን፣ ቅንድቦቹን ከነ ከንፈርና ምላሱ ከነ ሚላጭበት ስለሚከራየው ምላጭ አምሬ ላመጣልህ እችላለሁ። ወአማ አላህ ሱብሓነሁ ወተዓላ ያመጣው አያ ላይ ተመልክታችሁት ከሆነ ቢገባው ኖሮ አለ ኢፍ ነው። ኢፍ ምንድነው? ሊሆን አይችልም። አልሆነም። ሆነ እንዴ? አልሆነም። ግን ምን አለ? ከኪሱ እያመጣ የእሱ አምላክ እኮ እንደዚህ ነው፣ የእሱ አምላክ እኮ እንደዚህ ነው። አንተ ዋማ ያንተ አምላክ የራሱ ዕቃ እንኳን የሌለው ወንድ ነው።